በሳውዲ አረቢያ 37 ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋች ድርጅቶች ገለጹ። ከኢትዮጵያ በስደት ወደ ሳውዲ አረቢያ ተሰደው የሚገኙ ኢትዮጵያውያን በሳውዲ ስራ ላይና የተለያዩ ዘርፎች ላይ ተሰማርተው ከሚገኙት ውስጥ በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋቾችም ድርጅቶች በጋራ በወጡት መግለጫ አስታውቀዋል። የኢትዮጵያ ዜጎችን ጨምሮ 100 የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችል ይህ ዘገባ ጨምሮ ገልጿል። የሰብአዊ መብት ተሟጋቾች ማክሰኞ ግንቦት 7 ቀን 2017 ዓ.ም በጋራ ባወጡት መግለጫ ከህግ ወጥ አደንዛዥ እጽ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይ በእስር ላይ የሚገኙ የኢትዮጵያ፣ የሶማሊያ፣ ግብጽ ዜጎች ህይወት ከፍተኛ ስጋት እንደተፈጠረባቸው ገልጸዋል። ድርጅቶቹ ከሳውዲ ፕሬስ ድርጅቶች የተገኘው መረጃ በመጥቀስ በፈረንጆች 2005 ብቻ አብዛኞቹ የውጭ ዜጎች የሆኑ 98 ግለሰቦች በአደንዛዥ እጽ ዝውውር ምክንያት መገደላቸውን አስታውቋል። መግለጫው በተያዘው ዓመት 7 ኢትዮጵያውያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወራቸው ግድያ እንድትፈጸመባቸው አክሎ አካቷል። በተጨማሪም ሰኔ 9 ቀን 2017 ዓ.ም 3 የኢትዮጵያ ዜጎች እንደተገደሉ ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ተገልጿል። የድርጅቶቹ መግለጫ አክሎም 37ቱ ኢትዮጵያውያን ወንዶች ከ27 የሶማሊያ ዜጎች ጋር በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራ ማዕከላዊ እስር ቤት በእስር ላይ ናቸው ብሏል። 26 የግብጽ ዜጎች ደግሞ በሰሜን ምዕራብ ሳውዲ አረቢያ በሚገኘው ታቡክ ማዕከላዊ እስር ቤት ይገኛሉ ሲሉም ጠቅሷል። ብዙዎቹ እስረኞች የሰዎች ዝውውር ሰለባ ሊሆኑ ይችላሉ ያለው የጋራ መግለጫው አክሎም ህገወጥ ነገሮችን ለማጓጓዝ ተገደዋል ወይም ተታለዋል ብሏል። ድርጅቶቹ አያይዘውም አብዛኞቹ ፍርደኞች ፍርድ ቤት ቀርበው ንጹህ መሆናቸውን የመግለጽ እድል አልተሰጣቸውም ሲሉም አስረድተዋል። በአገሪቱ የህግ ውክልና አለመቀበል እንዲሁም የቆንስላ ድጋፍ አለመኖርን ጠቅሰው እነዚህም የፍትሃዊ ፍርድ ሂደት መብት ጥሰቶች ናቸው ብሏል። ድርጊቶቹ የሳውዲ አረቢያ የሀገር ውስጥ ህጎችን፣ የዓለም አቀፍ የሰብአዊ መብቶች ድንጋጌና የአረብ የሰብአዊ መብቶች ድንጋጌን የሚጥሱ ናቸው ሲሉ ገልጸዋል። የጋራ መግለጫው ሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ የምትፈጽመውን የሞት ጥቃት እንድታቆምና የሞት ፍርድን እንድሰርዝ የተባበሩት መንግስታት በቅርቡ ባወጣው ሪፖርት መጠየቁን ጠቅሷል። የሞት ቅጣቱ የሚፈጸምበትን መንገድም እጅግ ጭካኔ እየተሞላበት ሲሉ የገለጹት ድርጅቶቹም ቤተሰቦቹ የፍርደኞቹን ግድያ የሚፈጸምበት ቀን እንደማይነገራቸው እና አንዳንዴም ፍርዱ ተፈጻሚ መሆኑን የሚያውቁት በመገናኛ ብዙሃን በኩል ብቻ ነው ብሏል። አብዛኞቹ አስክሬኖችም አይመለሱም እንዲሁም የቀብር ስፍራዎችም አይገለጹም ሲሉ መግለጫው አመላክቷል። በዚህም ዓመት በሳውዲ አረቢያ ከተፈጸሙት 154 የሞት ቅጣቶች መካከል 98ቱ ከአደንዛዥ እጽ ወንጀሎች ጋር በተያያዘ የተፈጸመ ሲሆን ከነዚህ ውስጥ 69 የሚሆኑ ሰዎች የውጭ ዜጎች መሆናቸውን ድርጅቱ ገልጿል። ድርጅቶቹ የሳውዲ መንግስት በዓለም አቀፍ ህግ መሰረት በጣም ከባድ ወንጀል ከሚባሉት ወንጀሎች ጋር የማይጣጣሙ የሞት ቅጣቶችን እንዲቀንስ፣ የሞት ቅጣት ላይ ይፋዊ እገዳ እንዲያስቀምጥና ሆን ብሎ ግድያን የማይመለከቱ ወንጀሎች ላይ የሞት ቅጣት የሚፈቅድ የሀገር ውስጥ ህግን እንዲያሻሽልም አሳስቧል። በቅርቡ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራ እስር ቤት የሚገኙ ኢትዮጵያውያን ስጋት ውስጥ መሆናቸውን ቢቢሲ ዘግቧል። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ እንደተወሰነባቸው ያመላከተው ዘገባው የፍርደኞቹ ቤተሰቦች መንግስት ጣልቃ ገብቶ እንዲታደጋቸው መጠየቃቸውን ዘገባው አክሎ ገልጿል።